የቁርአን አያት አለል አርሽ ስተዋ ይላል። ይሄ በጀቱ ያለቀበት አጀንዳ ሆኗል። አለል አርሽ ስተዋ የጠላቶቻችን የሰጡን አጀንዳ ነው። አለል አርሽ ስተዋ የሚለው የቁርአን አያ የሰዎች አጀንዳ ወይም የጠላቶቻቸው አጀንዳ ሳይሆን አላህ Subhanahu Wa Ta'ala ወደ 7 ጊዜ በቁርአን ውስጥ የጠቀሰው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምን ከርማችኋል? ዛሬም አላህ Subhanahu Wa Ta'ala ፈቅዶልኝ ተመልሼ መጥቻለሁ። ዛሬ የምናየው ደግሞ የአህባሾች አመለካከት በርግጥ የተለያየ መሆኑንና እንዲሁም ደግሞ በተለያየ ጊዜ የሰውን ትኩረት ለመሳብ ሀሳባቸውን ወይም አመለካከታቸውን እየቀያየሩ እንደሚመጡ ተረድቻለሁኝ። የዛሬው ቪዲዮ ብዙዎቻችሁ እንደምትማሩበት ተስፋ አደርጋለሁኝ። ኡስታዝ ሐምዱ ዳውድ አላህ ይጠብቀው በደንብ አድርጎ እንግዲህ ምላሹን ይሰጥልናል። ቪዲዮውን እስከ መጨረሻው መከታተል እንዳንረሳ፣ ላይክ አድርጋችሁ ጀምሩ። እንዲሁም ቤቱን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁን ቆዩ። እኔነኛ ለወንድ ይግባ፣ እኔነኛ ለወንድ ይግባ፣ እኔነኛ ለወንድ ይግባ። እንደዚህ አይነት ፎከራዎችና አጉል ስሜታዊነቶች እኔን ወደ ኋላ የሚያደርጉ ወይም ደግሞ የሚያስፈራሩኝ አለመሆኑን ልገልጽልህ ፈልጋለሁኝ። አለል አርሽ ስተዋ የጠላቶቻችን የሰጡን አጀንዳ ነው። ጠላቶቻችን የሰጡን አጀንዳ ነው። ይሄ ቁርአን አያት አለል አርሽ ስተዋ ይላል። ይሄ በጀቱ ያለቀበት አጀንዳ ሆኗል። አለል አርሽ ስተዋ በጀቱ ያለቀበት አጀንዳ ሆኗል። በጀቱ ያለቀበት አጀንዳ ሆኗል። እጅግ በጣም በቴሌቪዥን እኔ ሲቀርብ በጣም ይገርመኛል። እንደ ፕሮግራም አቂዳ ነው ብሎ ሲያቀርቡት ማለት ነው። አቂዳ ነው ብሎ ሲያቀርቡት ማለት ነው። አለል አርሽ ስተዋ አቂዳ አይደለም፣ ኢኽባራት ነው፣ ኢንፎርሜሽን ነው። በኢኽባራት ሁክም የለም፣ ኢኽባራት ሁክም የለም። الرحمن على العرش استوى በሚለው ጉዳይ ላይ ይሄ የቁርአን አንቀጽ ኢኽባር ስለሆነ በኢኽባር ላይ ደግሞ ሁክም አይመሰረትም። እመን አትመን የሚባል ነገር የለም እያለ ነው። እመንበት አትመንበት፣ ተቀበል አትቀበል፣ ይሄን ያልተቀበለ ይሄ ቅጣት አለው የሚል የለውም። ሱብሃንአላህ። ይሄ እንግዲህ እኔ አላውቅም ተልቢሱ الحق بالباطل ይሁን ሐቅን እያወቁ በባጢል ለማደባለቅ ይሁን ወይም ደግሞ ባለማወቅ ይሁን እዚህ ሊናገር የሚችልበት ምክንያት እኔ አልገባኝም። ኢኽባራት ላይ ሁክም የለም ማለት አለል አርሽ ስተዋ አቂዳ አይደለም፣ ኢኽባራት ነው፣ ኢንፎርሜሽን ነው። በኢኽባራት ሁክም የለም፣ ኢኽባራት ሁክም የለም። መጀመሪያ ደረጃ ኢኽባራት ስላለ ኢኽባራት የሚለውን ነገር ዝም ብሎ እንደዚህ አለባብሶ ማለፍ ስለማያስፈልግ ኢኽባራት ማለት ምን ማለት ነው? እዚህ ኪታብ ላይ እንደምትመለከቱት ረውደቱ ናዚር ወጀነቱ ሙናዚር ኡሱል አልፊቅህ ዘርፍ ላይ የተጻፈ ኪታብ ነው። አሪፉል ኸበር ወአቅሳሙሁ ኸበርና ክፍሎቹ ይላል። እኛ የፈለግነው የኸበርን ማዕና ስለሆነ የኸበር ምንድነው ማዕናው? ወሐዱል ኸበሪ ሁወ الذي يتطرق اليه التصديق او التكذيب። ኸበር የሚባለው ማዕናው እውነት ነው ወይም ደግሞ ውሸት ነው ሊባል የሚችል ወሬ ከሆነ ምንድነው ይሄ ኸበር ይባላል። እውነት ወይም ውሸት ልንለው የምንችል ነገር ከሆነ አምር ከሆነ ትዕዛዝ ከሆነ ይሄ እውነት ነው ውሸት ነው አይባልም። ለምሳሌ ሂድና ውሃ አምጣልኝ አልኩ፣ ይሄ እውነት ነው ወይም ደግሞ ውሸት ነው ልንለው አንችልም። ልክ እንደዚሁ ክልከላም ከሆነ የተጠረቁ አለህ ተስዲቅ አው ተክዚብ፣ እሱን ዕቃ እንዳታነሳው ብዬ ክልከላ ከለከልኩኝ፣ በዚህም ላይ እውነት ወይም ደግሞ ውሸት ልንለው አንችልም። ኸበር ከሆነ ግን ለምሳሌ ሄድ ዛሬ ከአዲስ አበባ ወደ ደሴ ገብቷል ካልኩ ይህ ኸበር ነው። ወይ እውነት ሊሆን ይችላል ወይ ውሸት ሊሆን ይችላል። ማዕና ኸበር በኡሱልዮች ዘንድ ይሄ ነው፣ ሌላ ነገር የለውም። የራቀ ነገር እንዳናስብ ለማለት ነው። ቁርአንና ሐዲስ ላይ የሚመጡ ኸበሮች ለብዙ አይነት ደግሞ እንደሚመጡም ደግሞ ይሄንንም ደግሞ በደንብ ልናውቀው የሚገባ ነገር ነው። ቁርአንና ሐዲስ ላይ የሚጠቀሱ ኸበሮች 4 አይነት ይዘት ሊይዙ እንደሚችሉ በምሳሌ እናያለን። ለምሳሌ አልኢኽባራቱ التي جاءت بصيغة التشريع ተሽሪዕን በሚያመላክት ሲጋ ሊመጣ ይችላል፣ ኸበር ሆኖ ማለት ነው። ቁርአን ላይ አላህ Subhanahu Wa Ta'ala ምን ይላል? المطلقات يتربصن بأنفسهن 3 قروء የተፈቱ ሴቶች በነፍሳቸው ላይ 3 ቁሩእን ይጠብቃሉ። ይህ አሁን ኸበር ነው። እዚህ ሰው ያባባል ከሆነ ሁክም አይመሰረትበትም ብሏል። ሸሪዓዊ ድንጋጌን እዚህ ላይ አንዝም ማለት ነው። ትልቅ ስህተት ነው፣ በጣም ትልቅ ስህተት ነው። ከዚህ የቁርአን አንቀጽ ዑለሞች ሸሪዓዊ ድንጋጌን ይዘውለታል። ኢኽባራት በሙሉ ሁክም አይመሰረትባቸውም፣ ውድቅ ነው። አለል አርሽ ስተዋ አቂዳ አይደለም፣ ኢኽባራት ነው፣ ኢንፎርሜሽን ነው። በኢኽባራት ሁክም የለም። የትኛውም የኡሱል አልፊቅህ ኪታብ ላይ የሌለ የሆነ ከስሜት የመጣ ንግግር ማለት እንችላለን። አሁንም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢነመል አዕማሉ ቢንኒያት አሉ። ይህ ሐዲስ ምንድነው ካልን ኸበር ነው። አሁንም እዚህ ላይ ሸሪዓዊ ሁክም የለውም ማለት ነው። ስተት ነው። ሁለተኛ በገይብ ጉዳይና ባለፉ ጉዳዮች ላይ የሚያወራ የሆነ ኸበር ደግሞ አለ። ምሳሌ አላህ Subhanahu Wa Ta'ala ያለፉ ነብያትን ታሪክ ይጠቅሳል፣ ስለ ጀነት ይጠቅስልናል፣ ስለ እሳት ይጠቅስልናል፣ ስለ መላእክት ይጠቅስልናል። አሁን الرحمن على العرش استوى
ኢኽባራት ነው፣ በሁክም አይመሰረትበትም ያለው እዚህ ውስጥ የሚገባ ይሆናል። አርረሕማኑ ዐለል አርሽ እስተዋ፣ አዛኙ አላህ ከአርሽ በላይ ከፍ አለ። አልኢማን ማመን አለብን። አላህ በነገረን ነገር ላይ ልናምን ይገባል። ወተስዲቁ ቢሃ እውነት ብለን ልንቀበል ይገባል ማለት ነው። አዛኙ አርረሕማን ከአርሽ በላይ ነው። አዎ ስለ ገይብያት ጉዳዮች አላህ የነገረን ስለ ቀብር ሁኔታ ስለ አኺራ ሁኔታ የነገረን ሙሉ ስለ ገይብያት አላህ Subhanahu Wa Ta'ala በነገረን ጉዳይ ላይ ልናምንና እውነት ብለን እንቀበል ግድ ይለናል። ሶስተኛው ደግሞ ኸበር ሆኖ መድህን ያዘለ ይሆናል። ኸበር ሆኖ ደግሞ ዘምን ያዘለ ሆኖ ይመጣል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በተዘገበ ሐዲስ ላይ አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ፣ ሙስሊም ማለት ሙስሊሞቹ ከምላሱና ከእጁ ሰላም የሆኑ ናቸው። ከነዚህ አይነት ኸበሮችም ቢሆን ሁክመን ሸርዒ ሊወሰድባቸው ይችላል። በስቲንባጥ ማለት ነው። ስቲንባጥ አድርገው ዑለሞች ከነዚህም ቢሆን ሁክመን ሸርዒን ሊወስዱላቸው ይችላሉ። አራተኛው የኸበር አይነት ደግሞ ኸበር ሆኖ አምርን ያዘለ ትዕዛዝን ያዘለ ሆኖ ይመጣል። ኸበር ሆኖ ደግሞ ክልከላን ያዘለ ሆኖ ይመጣል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ላ ضرر ወላ ዲራር። ይህንን አረፍተ ነገር ስንመለከተው ኸበር ሆኖ እናገኘዋለን። ስለዚህ ከዚህ ሁክመን ሸርዒ ሸሪዓዊ ሁክም በዚህ ላይ አይመሰረትበትም። እንደዚህ ሰው እያስተምሮት ከሆነ ምንድነው ሸሪዓዊ ሁክም አይመሰረትበትም። ለምን? ኸበር ነው። ኸበር ሆኖ አምርን ያዘለ ትዕዛዝን ያዘለ ይሆናል። ኸበር ሆኖ ነህይን ክልከላን ያዘለ ይሆናል። ከላይ ያየናቸውን ሁሉ ነገሮች የያዘ ይሆናል። እነዚህ ነገሮች በደንብ ማስተዋል ይኖርብናል። ከዚህ ጋር ላ ضرر ወላ ዲራር ኸበር ነው። መጉዳት ክልክል መሆኑን ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ጉዳትን በሌሎች ላይ እንዳናደርስ የሚከለክል ክልከላን ያዘዘ ኸበር ነው። ስለዚህ እነዚህን ሁሉ የኸበር አይነቶችን በአንድ ላይ ጨፍልቆ የራሱን ሐሳብ ለማራመድ እየሞከረ እንጂ ኸበር ለነዚህ ነገራቶች ሁሉ የሚመጣ ነገር ነው። በዚህ መልኩ ስንመለከተው እሱ ለማስተላለፍና ውድቅ ለማድረግ የፈለገው ሐሳብ ውጤት አልባ ነው። የአላህ ስምና ባህሪያትን የሚናገሩ የቁርአን አንቀጾች፣ የአላህ ስምና ባህሪያትን የሚናገሩ ነብያዊ ሐዲሶች፣ የሚናገሩ ኸበሮች ልናምንባቸው የሚገቡ ኸበሮች፣ እውነት ብለን ልንይዛቸው የሚገቡ ኸበሮች ናቸው። ስለዚህ አርረሕማኑ ዐለል አርሽ እስተዋ በጀቱ ያለቀበት አጀንዳ ነው ያልከው ለአንተ ያለቀበት ሊሆን ይችላል። ዐለል አርሽ እስተዋ በጀቱ ያለቀበት አጀንዳ ሆኗል። በጀቱ ያለቀበት አጀንዳ ለኛ ግን ይህ ቁርአን ከወረደበት ጊዜ ጀምሮ እስከሚነሳ ድረስ አምነንበት መመሪያችን አድርገነው የምንጓዝበት የጌታችን የአላህ Subhanahu Wa Ta'ala ቃል ነው። በጀቱ ያለቀበት ብለን በዚህ አይነት ሁኔታ ቁርአንን አንገልጽም። አላህ ይጠብቀን ከእንደዚህ አይነት ተራና የምርቃና ወሬዎች የጸዳ የጌታችን የአላህ Subhanahu Wa Ta'ala ንግግር ነው። ሁሌም ቁርአን መመሪያችን ነው። በሁሉም በቁርአን ላይ በተጠቀሱ ኸበሮች በሙሉ ኸበሩ ትዕዛዝን ያዘለ ከሆነ እንታዘዛለን። ኸበሩ ክልከላን ያዘዘ ከሆነ እንከለከላለን። ኸበሩ ማመንን እንድናምንበት የሚያመላክት ከሆነ እናምንበታለን እንጂ እንዳንተ በጀቱ ያለቀበት ፋይሉ ያለቀበት እያልን ውድቅ አናደርግም። ራአትን ዘግተናል ጨርሰናል ለሆነ መሽሩዕ ፈልገው ነበር ብለው ዘግተዋል። ፋይል ያልሰማ ካለ አልሰሚን ግባ ብለው ይላሉ። ከዚህ በአላህ Subhanahu Wa Ta'ala እንጠበቃለን። እኔ ነኝ ያለ ወንድ ይግባ፣ እኔ ነኝ ያለ ወንድ ይግባ። ያው ይሄ ሐራም ነው ይሄ ሐላል ነው ብሎ ይግባ እኔ በምሰጠው ነገር ላይ። ከዛ በኋላ ምላሹን እናያለን። ከመጀመሪያው ጀምሮ ብዙ ቪዲዮዎችን ባንተ ላይ መልስ ሰጥቻለሁኝ። አንተ ላይም ሆነ በሌሎችም አህባሾች ላይ መልስ ስሰራ ከስሜት ተነስቼ አይደለም፣ በልክ ተገፋፍቼ አይደለም። የተናገርከው ነገር ስህተት ያዘና ሰዎችንም የሚያጠም ሌላ መስመርን የሚያስዝ ቁርአንና ሐዲስን በሰለፎች አረዳድ ከመረዳት ወጥተን በስሜታችን እንድንረዳው የሚያደርግ አካሄድን ይዘህ ስለተነሳ መልስ እየሰጠውብህ ነው። በስሜትም አይደለም ቁርአንና ሐዲስን በመከተል ማለት ነው። ይህንን ሳደርግ ምናልባት ላትመለስበትም ወደ ልክም ልትገባበት ትችላለህ። ነገር ግን አንተ በምትለቃቸው የሚምታቱ ሰዎች ሊኖሩ ስለሚችሉ ለነሱ መልስ ይሆን ዘንድ ማለት ነው መልስ የምሰጠው። ብዙ ቪዲዮዎችን ሰርቻለሁኝ። መልስ በተሰጠህ ቁጥር አንተ የምታመጣው እንደዚህ አለኝ እንደዚህ ሆንኩኝ ነው። ዑለማ ጠርቶት ቀርቶ ምንትስ ይሄ ዝም ብሎ የፖለቲካ ቋንቋ ነው። ዝም በሉት። ወደፊት የሚያቀርበውን እኔ አንድ ፊልም እሰራለሁ ማለት ነው፣ አንድ ቪዲዮ እሰራለሁኝ። እንደዚህ አይነት ፎከራዎችና አጉል ስሜታዊነቶች እኔን ወደ ኋላ የሚያደርጉ ወይም ደግሞ የሚያስፈራሩኝ አለመሆኑን ልገልጽልህ እፈልጋለሁኝ። የትኛውንም ቪዲዮ ስራ ትክክል የሆነውን እንቀበላለን፣ ትክክል ያልሆነውን ልክ በዚህ መልኩ በቁርአንና በሐዲስ መልስ እየተሰጠብህ እንቀጥላለን ማለት ነው። አላህ Subhanahu Wa Ta'ala በጠቀሳቸው ስምና ባህሪያቶች በሙሉ የምናምን ሰዎች ያድርገን። አህለል ባጢሎች ካመጡት የአላህን ስምና ባህሪያት ማዛባት ከዚህ አይነት በሽታ አላህ Subhanahu Wa Ta'ala ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
ውድ ቤተሰቦቼ እህትና ወንድሞቼ የዛሬውን ቪዲዮ በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁኝ። ኡስታዝ ሀምዱ ዳውድ አላህ ጀዛውን ይክፈለውና ግልጽ አድርጎ አብራርቶ አስረድቶናል ማለት ነው። የዚህ አይነት ሰዎች እንግዲህ የተለያየ መንገድ የተለያየ ሹብሃ ይዘውብን ሊመጡ ይችላሉ። በንቃትም ልንከታተላቸውና ልናያቸው ይገባል ማለት ነው። ምክንያቱም እንደምታዩት በተለያየ መንገድ ነው የሚመጡት፣ የተለያየ ሹብሃቸውን ነው የሚረጩት ማለት ነው። ስለዚህ እኛም ጠንቀቅ ብለን ያለንበትን መንገድ መጠበቅ ይኖርብናል ብዬ አስባለሁኝ። እስካሁን አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ፣ ቪዲዮ ላይክ አድርጉ። በቀጣይ ደግመን እንድንገናኝ ደግሞ የደውል ምልክቱን በመንካት ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።